ውለታ ቢስ የሆኑ ሰዎች ይኖራሉ። አላህ ይጠብቀን። የሰው ፈድልን የሰው ትሩፋትን ቫልዩ ማያደርጉ ሰዎች አሉ። አዋሉ አላህ እያበላ እየረዘቀ ህይወት ሰጥቶ አልተከደም እንዴ? ተካደኩ አላህ። የኔና የአደም ልጅ ነገር ይገርመኛል እኮ ይላል በአፈር ተገኝቶ። የኔና የአደም ልጅ ነገር ይገርማል። የኛ ነብእ እኮ ብሏል። ዜናችን የሚደንቅ ነው አለ። አርዙቁ ወዩሕመዱ ገይሪ እኮ ብሏል። እኔ ረዝቃለሁ የሚመሰገነው ሌላ ነው ብሏል እኮ አላህ። አኽሉቁ ወዩዕበዱ ገይሪ፣ እኔ የፈጠርኩ የሚመለከው ሌላ ነው አለ። ሪዷ ናስ ጋየቱን ላ ቱድረክ፣ ሰውን እስከ መጨረሻው ይወድልኛል ብላ አትጠብቀው። ያ የማይገኝ ነገር ነው። ነቢዩላህ ሙሳ ዓለይሂ ሰላም አላህን ጠየቁት ይላሉ በአፈር፣ ጌታዬ ሁሉ ሰው እንዲወደኝ አድርገኛል። ሙሳይን ለእኔም አላደረግኩትም አላቸው። እኔ ፈጥሬ እየካዱ አይደለም ወይ ባሮች? አላህ ነፃ አድርጎታል የሰው ልጅ የመውደዱም የመጥላቱም ነገር ማለት ነው። አየህ እዚህ አንተ ኢሕሳን መዋል ያለብህን ዋል። አብዛኛው ሰው ለኢሕሳን እጁን ይሰጣል። ናዲር የሆነው እሱ ቁጥር ላይ ይገባል። ገብቶሃል? አሕሲን ኢለ ናሲ ተስተዕቢድ ቁሉብሁም ለጣለማ መለከል ኢንሳነ ኢሕሳኑ። ምን ጊዜም ለሰው መልካም ዋልለት። መልካምነት የሰዎችን ልብ ይገዛል። በአብዛኛው አብዛኛውን ጊዜ ሰዎች ለመልካም ነገር ተገዥ ይሆናሉ። ወማ ዩለቃሃ፣ ግን ይችን ነገር ኢድፈዕ ቢለቲ ሂየ አሕሰን፣ መጥፎ ውሎብህ መልካም መመለስ፣ ይችን ነገር ግን የሚያገኛት የለም አለ አላህ። ወማ ዩለቃሃ ኢለ ለዚነ ሰበሩ፣ ታጋሾች ቢሆኑ እንጂ